በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው አይንተ እግዚአብሔር ካህናት፣ አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ የጻድቁ የአባታችን የአቡነ ተክለ ሃይማኖት ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። በቸርነቱና በምሕረቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሰው ስለ ቅድስና ማወቅም ሆነ መረዳት ያለበት ቀዳማዊ የመጀመሪያ ነገር የሚባለው ይሄ ሕይወት በእግዚአብሔር የተመሰረተና እግዚአብሔር ኑሩት ባለበት መንገድ የሚኖር ነው እንጂ ሰው በገዛ ፈቃዱ ሊኖረው በፈለገበት መንገድና ቅርጽ የሚኖረው አይደለም። ዓለም ላይ ያለብን ትልቁ ችግር አሁን ላይ ይሄ ነው። ክርስቲያኖች ቅድስና ባልነው መነጽር መንፈሳዊነትንም ብንመለከተው ተመሳሳይ ነው። ብዙ ሰው ከመንፈሳዊ ሕይወት እየኖረ ቤተ ክርስቲያን በምትለው መንገድ መንፈሳዊ ሕይወቱ ሲመዘን ግን እንዳልኖረ የሚያውቀውና የሚመለከተው የመጀመሪያው ነገር የሚኖረው መንፈሳዊ ሕይወት ቤተ ክርስቲያንም ሆነ ቅዱሳት መጻሕፍት እግዚአብሔርም እንዳዘዘው ሳይሆን ለእርሱ እንደተስማማው ስለሆነ። ለዛ ነው ዓለም ላይ መንፈሳዊነት የሚለውን ምንም አይነት አውድ ብትመለከቱ እያንዳንዱ ቤተ እምነት የራሱ የሆነ የመንፈሳዊ ሕይወት የአኗኗር ስልት አለ። ስለዚህ የትኛውን መንፈሳዊ ሕይወት እየኖርን እንደሆነ ማወቅና መጠንቀቅ መቻል አለብን። ቅድስናም እንደዛው ነው። ሁሉም ቤተ እምነት ከቤተ ክርስቲያን ውጪ ያለው ለሚያመልኩትና እዛ ቤተ እምነት ውስጥ ላሉት ሰዎች ቅድስና ብሎ የሚተረጉመው ነገር አለ። ቤተ ክርስቲያን ውስጥም ስንገባ ቅድስና ተብሎ የሚተረጎምበት መንገድ አለ። እንደ ቃሉ ብንመለከተው ቅድስና መለየት፣ መመረጥ ማለት ነው። ቅድስና የሚለውን አቻ ቃል ግን ሊቃውንት ሲያስተምሩ ጥሩ የሆነው መፍቻ ቢባል ግን ቅድስና ማለት እግዚአብሔርን መምሰል ማለት። እስኪ ቅድስና በሉ። ማንን መምሰል ነው? እግዚአብሔርን መምሰል ነው። ተመልከቱ፣ የመጀመሪያውን የሰው ልጅን ሲፈጠር እግዚአብሔር አምላክ በምኑና በምኑን የፈጠሩ? በአርአያውና በአምሳሉን የፈጠሩ። ምሳሌውን አርአያውን ተከትሎ እንዲኖር አድርጎ ነው እግዚአብሔር የፈጠሩ። በቅድስና ማለት ነው። ኃጢአትን መርጦ መስራት የሰው ልጅ የራሱ የነጻ ፈቃድ ውጤት ሆነ እንጂ እግዚአብሔር አምላክ እንደዛ እንዲኖር አድርጎ አልነበረም የፈጠሩ። ከዛም ከመጀመሪያው ሰው ልጅ በኋላ ያሉትን ሰዎች ስትመለከቱ የእግዚአብሔር የቅድስና ሕይወት መገለጫው እርሱን መስለው እንዲኖሩ ፍጥረታቱን ወይም የሰው ልጆችን መጥራትን። ስለዚህ ቅድስና የሚባለው ይሄ ነው። እርሻው ቅድስና ነው። በየሰዓታቱ ያ የወይኑ እርሻ ባለቤት ይወጣ ነበረ። ቅድስናውን እንድንኖር የሚፈልገው እግዚአብሔር የሆነ ጊዜ ላይ ብቻ አልነበረም ሲጣራኝ ነበር። በጣም እኮ ነው የሚገርማችሁ። ዛሬ እኮ ለአንዳንዶቻችን ቅድስና ትዝታ ሆኗል። ቅድስና አሁን የሚኖር ሕይወት የማይመስለው ሰው እኮ አለ። አሁን የጻድቁ አባታችን ገድል ቅድም ሲተረጎም የጻድቁ አባታችን ገድል እየተረጎመም ሊቃውንቱ ሲያሰሙን አንዳንዶቻችን እኮ ማን ያውቃል በምንሰማበት ጊዜ ላይ ከንፈር እየመጠጥን ደጉ ዘመን እኮ ያኔ ነበረ እያልን የምናወራ ሰዎች እኮ አንጠፋ። ትላንትና የሚኖር የቅድስና ሕይወት ወይም የተኖረ ዛሬ ላይ የማይኖር የቅድስና ሕይወት የለም። ዛሬም ድረስ ቅዱሳን አሉ፣ ለእግዚአብሔር ታዘውት የሚኖሩ እንደ ቃሉ አብረው ለመኖር ከእግዚአብሔር ጋር የታመኑ አሉ። ይኖራል ቅድስና። እኛ መኖር ስላቃተን፣ እኛ መኖር ስለከበደን የቅድስና ሕይወት የለም ብለን መናገር አንችል። ልክ መንፈሳዊነትንም በዛው መነጽር ማየት ትችላላችሁ። ሰው አንዳንዱ መንፈሳዊ ሆኖ መኖር ሲከብደው ሕይወቱን ያጣጥለዋል። አንዳንዶቻችንም ቅድስና መኖር ሲከብደን እናጣጥለዋል። ምክንያት የሌለው ሕይወት በዚህ ዘመን ቅድስናን ሕይወት ገንዘብ አድርጎ መኖር እንዲያውም ለአንዳንዶቻችን የኋላ ቀርነት ምልክትም አድርገን የምንቆጥረው አለ። የታክሲ ላይ ጥቅስ መቼም አንብባችሁ ታውቃላችሁ ብዬ ነው። ታክሲ ላይ እንዲህ አይነት ጥቅስ ወይም መኪና ላይ አይታችሁ በጥቅሉ ታውቃላችሁ? በተኩላ ዘመን በግ መሆን ሞኝነት ነው የሚል አይታችሁ አታውቁ? እና አንዳንድ ሰው አቤት ብልህነት፣ አቤት አስተዋይነት፣ እውነት እኮ ነው ይላል። እንዴት እውነት እኮ ነው። ተኩላ በበዛበት ዘመን እኔ ሞኙ በግ ልሁን እላለሁ ይላል። ይሄ እኮ ከወንጌል ጋር የሚጣረስ እኮ ነው። ጌታ በወንጌል ላይ ያለው ምንድን ነው? በተኩላዎች መካከል እንደ በግ ልካቸዋለሁ ነው ያለው። እንደ በግ ተኩላ ስለበዛ ተኩላ የመሆን መብት የለንም። ተኩላ ስለበዛ ተኩላውን አስመስለን የመኖርን መብት የለንም። ተኩላ በበዛበት፣ ተናካሾች ባሉበት፣ በጎች በማያልፉበት ቦታ እናንተ እንደ በግ ኑሩ አለ። እንደምን ኑሩ? የተኩላውን አፍ መዝጋት፣ እንዳይባላ ማድረግ፣ በሰላም ማሳለፍ የማን ድርሻ ነው? አረ መልሱ ባካችሁ። የእግዚአብሔር ድርሻ ነው። ቅድስናውን መኖር የኛ ኃላፊነት
ኃላፊነት ነው። በቅድስና ሕይወት ውስጥ በምንኖረው ጊዜ ላይ የሚገጥመንን ፈተና መንገዱን አስተካክሎ ማሳለፍ ደግሞ የማን ድርሻ ነው? የእግዚአብሔር ነው። ለዛ ነው ይሄንን መንገድ ይሄንን ሕይወት ትላንትና ያለፈበት ትላንትና የቀረ ዛሬ ላይ የማይኖር ሰዎች የሚመስለን ሰው ካለን በጣም መታረም አለብን። የቅድስና ሕይወት መቋረጫ የለውም። አምላካችን ኢየሱስ ክርስቶስ ዳግም በፍርድ እስከሚመጣ ድረስ ቅዱሳን ይኖራሉ። ሕይወቱንም ለመኖር የሚሞክሩ ሰዎች መታጣት የለባቸው። ለዛ ነው የመጀመሪያው 12 ሰዓት ላይ ወጥቶ የጠራቸው ማለት እግዚአብሔር አምላክ ዓለማትን በፈጠረበት ጊዜ ላይ በቅድስና ሕይወት እንዲኖሩ የጠራቸው ሰዎች አሉ። አዳም ልትሉት ትችላላችሁ፣ ሄኖክ ልትሉት ትችላላችሁ፣ ሌሎችም ቅዱሳን የነበሩትን ደጋጎቹ የመጀመሪያው ዘመን ላይ የነበሩትን አበውን መጥራት እንችላለን። እነሱ እግዚአብሔር አምላክ በመጀመሪያው ዘመን ላይ በቅድስና ሕይወት እንድንኖር የጠራቸው ናቸው። በ3 ሰዓትም የጠራቸው አሉ፣ ልክ እንደነ አብርሃም ያሉት ማለት ነው። ቀትር 6 ሰዓት ኃጢአት በበዛበት ነውር በበዛበት ሰዓት የጠራቸውም ሰዎች አሉ። የ6 ሰዓት የቀትር ፀሐይ ለመንገድ በጣም እንደሚያዳግተው ሁሉ የቅድስና ሕይወትን ለመኖር በጣም በሚከብድ ዘመን ላይ ቅዱሳን ሆነው የተገኙ ሰዎች አሉ። አሁን እኛ ይሄንን ሁሉ እምላችሁ ምክንያት ምን መሰላችሁ ክርስቲያኖች? ሕይወቱን ላለመኖር ምንም ምክንያት የለንም። ቅድስና ሕይወቱን ላለመኖር ምንም ምክንያት የለንም። ኃጢአት የበዛበት ዘመን ነው ካልን እኛ ያለንበት ዘመን ባይተናነስ እንኳን ከዛ ባይተናነስ ኃጢአት የበዛበት ዘመን ነበር። በዛ ዘመን እንኳን ቅዱሳን ነበሩ። እንደ ሰዶም እንደ ጎሞራ ኃጢአት የበዛበት ከተማ አልነበረም ነበር አብርሃም የነበረበት ዘመን ላይ። እዛ ቦታ ውስጥ እንኳን እንደ ሎጥ ግን የተመሰገነ ጻድቅ ነበር። ቅድስና ሕይወቱን ላለመኖር እውነት ምን ምክንያት አለኝ? አልተጠራንም እንዳትሉ እግዚአብሔር አምላክ ጠዋት ብቻ የሚጠራ አምላክ አይደለም። 3 ሰዓትም ላይ ይጠራል። ኃጢአት የበዛበት 6 ሰዓትም ላይ ይጠራል። ረፍዶ 9 ሰዓትም ይጠራል። ከመሻ 11 ሰዓትም ይጠራል። እኛ ለሚጠራው ጥሪ ይሁንታና ሽታ መስጠት ከቻልን እግዚአብሔር አምላክ የቅድስናውን ደጅ የሚዘጋበት ዘመን ዳግም ሲመጣ ነው። እስከዛ ድረስ ሰው በቅድስና ሕይወት ለመኖር የሚችልበት ጊዜ አለ። ለዛ ነው 12 ሰዓት ማለት አንድም ይላል ቅዱስ ዮሐንስ አፈወርቅ የልጅነት ዕድሜ ነው። አንዳንዶችን እግዚአብሔር አምላክ ለቅድስና ገና ከእናታቸው ማህፀን የመረጣቸው አሉ። ልክ እንደነ ኤርምያስ ነቢያቱ አይነቱ ከእናታቸው ማህፀን ጀምሮ የቀደሳቸው አሉ። በ3 ሰዓት ዕድሜያቸው ገና ልጆች በሆኑበት ጊዜ ልክ እንደነ ቅዱስ ቂርቆስ አይነቶቹም ተጠርቶ የመጡ አሉ። በ6 ሰዓት በወጣትነት ዕድሜ ላይ የተጠሩ ልክ እንደ ዮሐንስ ወንጌላዊ አይነቶች አሉ። በ9 ሰዓት የመጡ በእርጅና ዘመናቸው ላይ የተጠሩም አሉ ልክ እንደነ ቅዱስ ጴጥሮስ አይነቶቹ። 11 ሰዓት የኃጢአት ጠረፍ ጫፍ ላይ ደርሰው ምንም ሊያደርጉት የሚችሉት የጽድቅ ሥራ ቢታጣባቸው እንኳን ሰው ተስፋ ቢቆርጥ እግዚአብሔር ተስፋ ሳይቆርጥባቸው የተመለሱ ጻድቃንም አሉ። እኛ የትኛው ጎራ ላይ ልንሆን እንችላለን ብለን እንጠይቅ ይሆናል እንጂ እግዚአብሔር አምላክ የማይጣራበት ዘመን የለም። የመግቢያ ሰዓታችን ነው መጠበቅኛ ድርሻ። 12 ሰዓት ካልጠራን 3 ሰዓት አይጠራንም ማለት አንችልም። 3 ሰዓትም ካልጠራን 6 ሰዓት አይጠራንም ማለት አንችልም። ለ9ም ለ12ም ወይም ለ11ም ተመሳሳይ ነው። ስለዚህ ጠዋት ጠራ 3 ሰዓትም 6 ሰዓትም 9 ሰዓትም 11 ሰዓትም ጠራ። ይሄን ቅድስናውን ሕይወት እንድንኖር የሚፈልገው እግዚአብሔር ሁሉም መልስ ሰጥተውታል። በጣም የሚደንቅ ነው። ለቅድስና ሕይወት ተጠርተው የወይኑ ስፍራ ላይ እንዲያገለግሉ የተሰማሩት ሰራተኞች እግዚአብሔር በቅድስና እንዲኖሩ ጠርቷቸው እሺ ያሉት ናቸው። ለዛ ነው ቅድም ብያቸዋለሁ ምንም ምክንያት የለንም አልጠራንም እንዳንል እግዚአብሔር አምላክ ከመጣራት የቦዘነበት ዘመን የለም። እግዚአብሔር አምላክ እኮ ቤተክርስቲያን እኮ በጣም ለምትደንቃችሁ ንስሐ ስለሚገቡ ነፍሳት ብዛት ብላ ንስሐ ያልገቡ ነፍሳትን አትረሳም። ከክርስቶስ ዘመን ጀምሮ እስካሁን ድረስ የቤተክርስቲያን ምናልባት ያልተቋረጠ ተመሳሳይ ስብከት ምንድነው ብትሉ መንግስተ ሰማያት ቀርባለችና የትግቡ ንስሐ ግቡ ነው። አይገርምም? ይሄን ሁሉ ዘመን የገባው ንስሐ ሰው እንኳን ቁጥሩ ብዙ ስለሆነ አሁን ላይ ይሄ ስብከት ይቀዛቀዝ አይባልም። ዓለም ላይ ኃጢአት እስክትጠፋ ወይም ኃጢአተኞች በሙሉ ነውርን እስኪተው ድረስ ይሄ ስብከት አይቆም። በፍጹም ሊቆም አይችልም። ጥሪው የእግዚአብሔር ይሄ ነው ያልኳችሁ ለዚህ ነው። ለሁላችንም የሚጣራው ጥሪ። ሌላው በዚህ ሰዓት ላይ ማወቅ ያለብን ደግሞ ምን መሰላችሁ? በእያንዳንዱ ሰዓት ላይ እግዚአብሔር አምላክ ጥሪውን ጠርቶ ለቅድስና ሊጠራ ይችላል። ነገር ግን አንዳንዶች 12 ሰዓት ገብቶ 3 ሰዓት የሚወጡ አሉ።
በልጅነታቸው ተቀድሰው ተመርጠው ሳለ ነፍስ እያወቁ ሲመጡ የቅድስና ሕይወትን የተዋሉ ስንቶቻችንን ቅዱስ ቁርባን እኮ ትዝታ የሆነብን ሰዎች አሉ። ልጆኝ የቆረብኩኝ እኮ ነን የምንል የለንም? የሆነ ዘመን እኮ ነው ንስሐ የገባሁት ብለን የምናወራ የለንም? አለን። በልጅነታችን እግዚአብሔር የሰጠንን የቅድስና ጥሪ ነፍስ እያወቅን ስንመጣ ይቅርታ እንደውም ነፍስ እያወቅን ሳይሆን ኃጢአትን እየተለማመድን ስንመጣ ብንለው ነው ጥሩ። ነፍስ ማወቅማ ሲባል እውነት ለመናገር ቅድስናን እየተረዳን ስንመጣ ነው። ለዛ ነው ቅድስና ለሶስት ነው የሚከፈለው። ስሙ ንጽሐ ሥጋ፣ ንጽሐ ነፍስና ንጽሐ ልቡና ነው የሚባለው። እስኪ ንጽሐ ሥጋ በሉ፣ ንጽሐ ነፍስ፣ ንጽሐ ልቡና። ስሙ ንጽሐ ሥጋ በነገረ መለኮት ቋንቋ በተማሩት መምህራን አንደበት ሲነገር ንጽሐ ሥጋ የሚባለው ፒዩሪፊኬሽን ነው ይባላል። ሰውነትን ማንጻት ማለት ነው። ንጽሐ ነፍስ የሚባለው ኢሉሚኔሽን ማለት በጣም የመገለጥ ሕይወት ደረጃ እስከ መድረስ ነው። ኢሉሚኔት ማድረግ በብርሃን ሕይወት ውስጥ መመላለስ ማለት ነው። በብርሃን ሕይወት ውስጥ መመላለስ ማለት ነው። ንጽሐ ልቡና የሚባለው ዲቫይናይዜሽን ነው የሚባለው ሱታፌ አምላክ ከእግዚአብሔር ጋር ፍጹም እሱን መስሎ ለመኖር መታደል ማለት ነው። ይሄንን ሕይወት ለመለማመድ ነው ሰዎች የተጠሩት። እንግዲህ ይሄን ያልኳችሁ ሰው ነፍስ ሲያውቅ ከቤተ ክርስቲያን ጠፋ ማለት እንዴት ነው ሰው ብርሃን ከሆነው ከእግዚአብሔር ጋር ለመኖር እድል ደርሶት ወደታች የሚንሸራተተው? አይደለም። ነፍስ ስናውቅ ሳይሆን ኃጢአትን እያወቅናት ዓለም ላይ ያለውን ነውር እግዚአብሔር ከሰጠን እድል ስናነጻጽረው ነገም ተመልሰን ልናገኘው የምንችለው ነገር እንደሆነ እየተሰማን ሲመጣ ትተነው መውጣት ጀመር። ለዛ ነው 12 ሰዓት ገብቶ 3 ሰዓት ይወጣል። በልጅነቱ ገብቶ ደግሞ በወላጆቹ እጅ ተስቦ ቤተ መቅደስ ገብቶ ቅዱስ ቁርባን እየተቀበለ አባቶቹ ሲያሸበሽቡ ከካህናቱ ጋር አብሮ ቆሞ የወጣትነት ዘመኑ ላይ ደግሞ ይወጣል። ሲያየው ቤተ መቅደስ ውስጥ መኖር፣ ሲያየው ከእግዚአብሔር ጋር በቅድስና መኖር ዓለም ላይ ሊኖረው የሚችለውን ሕይወት ያሳጣው የሚመስለው ሰው አለ። ስንቱ መሰላችሁ እኮ ቤተ ክርስቲያን ውስጥ ገብቶ ኖሮ የተወሰነ ጊዜ ቆይቶ በኋላ ላይ ሲያስበው ግን ሰው ከደረሰበት አልደረስኩም ብሎ የወጣው ሰው ከነበረበት ወጣ። ሰው የምላችሁ ዓለም ላይ ያለው ማለት ነው። ሰርቶ ወጥቶ ወርዶ ያገኘውን ሲመለከት ምን እኔው ቤተ ክርስቲያን ስል ኋላ ቀረው ያለ ሰው የለም አለ። 6 ሰዓት ሲል ይወጣል። ሊያውም ፀሐዩ የሚከርበት ለመንገድ እንኳን የማይመችበት ጊዜ ላይ ሰው እንዴት ነው የማይመች ጊዜ ላይ የማይሆን ወቅት ላይ የሚወጣው? አሁን ባለንበት ዘመን ቅድስናን አንኖርም ማለት የማይመች ዘመን ላይ እንዲሁ አልባሌ ሆነን እንኑር እንደማለት ነው። 6 ሰዓት በወጣትነቱ ከተለያየ ሕይወት ከማይመስል እግዚአብሔር ጉድጓድም ማጠም በሉት ከዛ ሕይወት አውጥቶት ደግሞ እድሜው እየሸመገለ ሲመጣ ጎልማሳ ሲሆን እግዚአብሔር በበረከት ሲጎበኘው ደግሞ የሚሸሽም አለ። በቅድስና ሕይወት አንዳንዶች ደግሞ በጎልማሳነታቸው ተጠርተው በእርጅና ዘመናቸው የሚወጣሉ። ሁሉም ሰዓት ላይ እግዚአብሔር አምላክ ግን አሁንም ይጣራል። የቅድስናው ጥሪ አይቋረጥም። ሁሌም ያለ ነገር ነው። ሌላው ከዚህ የምትማሩት ቁም ነገር ሁሉም በገቡበት ሰዓት ቀድመው የገቡትን ሰዎች እያዩ መጽናናት ይችላሉ። ምሳሌ 12 ሰዓት የገቡት ሰዎች በጠራቸው በእግዚአብሔር ይጽናናሉ። የሚያዩት እንኳን ባይኖር ማለት ነው። ቅድስናን ተምሳሌት አድርገን ልንኖረው የምንችለውን ምሳሌ አርአያ አድርገን የምንጠራው ፍጡር እንደኛ ብናጣ የጠራንን እግዚአብሔርን እያየን ታምነን የመኖር ኃላፊነት አለብን። ቅድስና ቢታጣ አሁን እዚህ ምን ደግ ዘመን አለ እንላለን። ምን መልካም ሰው አለ፣ ምን መልካም ካህን አለ፣ ምን መልካም ቄስ አለ ብለን እናገራለን። ምንም መልካም ነገር ቢጠፋ መልካም የሆነ እግዚአብሔር ግን አለ። ምክንያት የለንም። 3 ሰዓት የገቡት ሰዎች ቢያንስ 12 ሰዓት የገቡትን እያዩ ይጽናናሉ። ቀድመዋቸዋል። ስራው እንዴት እንደሆነ ያያሉ። ቅድስና ማለት እኮ የቀደሙትን ማሰብ እኮ ነው። ቅዱስ ጳውሎስ ለዛይል ዕብራውያን 13 መልእክቱ ላይ ዋኖቻችሁን አስቡ የሚለው ቀድመውን የገቡትን ማለት ነው። ለምን ይመስላችኋል ገድላቸው የሚነበቡት? ለምን ይመስላችኋል ተአምራቸው የሚተረጎመው? ገድላቸው እየተነበበ እንድንሰማው የሚደረገው? ተክለ ሃይማኖት ቀድመውን ኖረው ታይተውታል። የእሳቸውን ገድል እየተተረጎመ የምንሰማው እንዲህ ኑር እየተባለ ነው። ሌላ ምንም ነገር እኮ ኖሮት እኮ አይደለም።
እንዲኖር ለማለት ነው። 6 ሰዓት የገባውም 3 ሰዓት የገባውን ያያል። 9 ሰዓት የገባውም 6 ሰዓት የገባውን ያያል። 11 ሰዓት የገባው 9 ሰዓት የገባውን ያያል። አይገርማችሁም? በዙሪያችን ቅዱስ ጳውሎስ ዕብራውያን መልእክቱ ላይ እንደ ደመና የከበቡን ብዙ ምስክሮች አሉ እኮ ነው ያለው። አዎ ልክ ነው። ቅድስና እንደሚኖር አራያ አድርገው ያሳዩን ብዙ ቅዱሳን አሉ። በተለያየ በገቡበት ሰዓት እኛ የገባንበትን ወቅትና ሰዓት እያሰብን የምንኖርበት ህይወት ነው። ያ የወይን ስፍራ ባለቤት ቦታው ታዲያ ያንን ወይን ያንን ስፍራ እንዲያበጃጁ አደረገ። ቅዱስ ዮሐንስ አፈወርቅ ይጠይቃል፣ ለምንድን ነው በተለያየ ዘመን የሚጠራው? አንድ ሰው እኮ የሚሰራውን ስራ ይዞት የገባውን የመጀመሪያዎቹን ሰራተኞች አይቶ እንዳጠረው ሲያውቅ ምናልባት አንዴ ሊመለስ ይችላል። 5 ጊዜ ከተመላለሰ ግን ምናልባት ያ ሰውዬ ስለሚያሰራው ስራ ማያውቅም ማለት ነው። ያ የወይን ስፍራ ባለቤት ቦታ የወይኑን እርሻ ስፋት፣ ጥልቀት፣ የሚያመርተውን ምርት ብዛት ያውቃል። 5 ጊዜ የተመላለሰው ቦታው ሁሌም በቂ እንደሆነና ጠበበኝ ተብሎ የማይቆም እንደሆነ እንድናቀው ነው። ቅድስና ህይወት የሆኑ ሰዎች ኖረውት የሆኑ ቅድስና ህይወት ላይ የነበሩት የቀደሙት አበው ኖረውት አሁን ኮታው ሞልቷል የሚባልም ህይወት አይደለም። አሁንም ድረስ የእግዚአብሔር ቤት አልሞላም፣ ኑ ተጠጉ ግቡ የምንባለው ለዚህ ነው። የሰማነውን በልቦናችን ሰሌዳ ይጻፍልን፣ የጎደለውን የነጠበውን በክቡር አባታችን እንዲሁም ደግሞ በሊቃውንቱ የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር።